ዛሬ በዚህ ቪዲዮ ሙሉ የዩቲዩብ ቻናል አከፋፈት የማሳያችሁ ይሆናል። ከመጀመሪያ ጀምሬ ከአዲስ የጉግል አካውንት አከፋፈት ጀምሬ እስከ መጨረሻው ሙሉ የዩቲዩብ አከፋፈት የማሳያችሁ ይሆናል እና ቪዲዮውን እስከ መጨረሻ ማየት እንዳረሱ ላይክ፣ ሼር፣ ሰብስክራይብ እና አዳዲስ ቪዲዮዎች ሲሰራ እንዲደርሳችሁ የደወል ምልክቷን መጫን እንዳረሱ። ወደ ቪዲዮ አሪፍ የሆነ ጉግል አካውንት አከፋፈት እንደምንከፍት ከመጀመሪያ ጀምሮ የማሳያችሁ ይሆናል። በደንብ ተከታተሉኝ። ስልኬን ሮቴት አድርጌዋለሁ በደንብ እንዲታያችሁ እና በስልኬ ብቻ ነው የሚከፍተው ማለት ነው። ጉግል አካውንትንም ዩቲዩብ ቻናልንም ክሬት የማደርገው በስልኬ ብቻ ነው። በደንብ ብትከታተሉኝ ደስ ይለኛል። ኦኬ አድ አካውንት የሚለው የታች ከአካውንቶቼ በታች ያለውን አድ አካውንት የሚለውን ነካለው ማለት ነው። ሶ እንደዚህ ያስገባኛል። እዚህ ጋር ሴትአፕ ኢሜል የሚላለ ጉግል አውትሉክ ያሁ ኤክስቼንጅ ኤንድ ኦፊስ 365 አዘር የሚላለ እኛ ጉግል አካውንት ነው መክፈት የፈለግነው። ሶ እዚህ ጋር መጀመሪያ ላይ ያለውን ጉግል የሚለውን እንነካለን ማለት ነው። እሱን እንዲህ ከነካን ኋላ ላይክ እንደዚህ ያስገባኛል። ቬሪፊኬሽን ይጠይቀኛል። ፓተርን መጠቀም እንችላለን። ፓስወርድ ፊንገር ፕሪንት መጠቀም እንችላለን። እስቲ እኔ ፊንገር ፕሪንት ልጠቀም። ፊንገር ፕሪንት እንደተጠቀም ክሊክ እንደዚህ ትንሽ እንደዚህ ያስገባል ማለት ነው። ምን ይላል እዚህ ጋር ጉግል ሳይን ኢን ዩዝ ዩሮ ጉግል አካውንት the account will be added to this device and available to other ጉግል አፕስ ይለናል። አሁን እዚህ ጋር የመጀመሪያው ላይ ኢሜል ኦር ፎን ነምበር የሚለውን ካስገባን የጠፋባችሁን ኢሜል ምናምን ለማግኘት ነው። በት እዚህ ጋር ታች ጋር ክሬት አካውንት የምትላለች ክሬት አካውንት የምትለዋን እንነካለን። ላይክ እንዲህ ስነካ ፎር ማይ ፐርሰናል ዩዝ ፎር ወርክ ኦር ማይ ቢዝነስ የሚላለ ሶ እኛ ፎር ማይ ፐርሰናል ዩዝ የሚለውን ነው ማለት ነው የምንነካው። ሶ ለምሳላችሁ ፎር ወርክ ኦር ማይ ቢዝነስ ከሆነ ኦንሊ ለቢዝነስ ምናምን ግሩፕ ምናምን ለመፍጠር እንጂ ለፐርሰናል አካውንታችሁ አይሆንም። ሶ እዚህ ጋር ፎር ማይ ፐርሰናል ዩዝ የሚለውን እንነካለን። ላይክ እንደዚህ ያስገባናል ማለት ነው። እዚህ ጋር create a google account enter your name and last name ይላል። ሶ እና አሁን መክፈት የፈለኩት ስለ መኪናዎች ምናምን ማወራ ነው። በት እናንተ ስማችሁን ብታስገቡ ይመረጣል። እኔ ግን ስሜን ማስገባት አልፈልግም። ስሜን ማስገባት ስላልፈለኩኝ እስቲ ዝም ብዬ ካር ብዬ እስቲ ካር ልበለው። ስለ መኪናዎች የማስታወቅበት ቻናል ይሆናል ማለት ነው። ሶ ኔክስት የሚለውን ነካለሁ። ኔክስት የሚለውን ከነካ በኋላ እዚህ ጋር ቤዚክ ኢንፎርሜሽን ኢንተር ዩር በርዝዴይ ኤንድ ጀንደር ይለኛል ማለት ነው። እዚህ ጋር ዩቲዩብ ከ18 ዓመት በታች የሆኑ ልጆችን አይፈቅድም ዩቲዩብ አካውንት እንዲከፍቱ። ለዛ ሶ እናንተ ጉግል አካውንታችሁን ሲከፍቱ ከ18 ዓመት በላይ መሙላት አለባችሁ ማለት ነው። ሶ እዚህ ጋር ይር የሚለው ቦታ ላይ ጀስት በኢትዮጵያውያን መክፈት ስለፈለኩ ወይም በእነሱ ከሆነ 2005 ብናደርገው አሪፍ ይሆንልናል ማለት ነው። ዴት የሚለው ላይ ጀስት 11 ልበለው። ሜንዝ የሚለው ላይ ደግሞ አፐር ልበለው። ዝም ብዬ አፒር ልበለው። ሶ ጀንደር የሚለው ላይ ፊሜል ከሆናችሁ ፊሜል፣ ሜል ከሆናችሁ ሜል። ሶ እኔ ሜል ስለሆንኩኝ ሜል መርጣለሁ። እናንተ ፊሜል ከሆናችሁ ፊሜል ብትሉ ይመረጣል ማለት ነው። ሶ ሴት ከሆናችሁ ሴት፣ ወንድ ከሆናችሁ ወንድ ማለት ነው። ሶ ኔክስት እንላለን። ኔክስት ስንል ልክ እንደዚህ ያመጣልናል። create an email addresses create a gmail addresses for signing into your google account ይለኛል። እዚህ ጋር አሁን ሲካር ምናምን መምረጥ ትችላላችሁ። አለበለዚያ ደግሞ ከታች create your own gmail address የሚለው አለ። እኔ ግን እዚህ ጋር የመጀመሪያው ስለተመቸኝ የመጀመሪያውን መረጥኩት ማለት ነው። የመጀመሪያውን መረጥኩት። ሶ ኔክስት ይለዋለሁ። ኔክስት ካልኩት በኋላ እዚህ ጋር ፓስወርድ create a strong password ይለኛል። ስትሮንግ ፓስወርድ ክሬት አደርጋለሁ ማለት ነው። ስትሮንግ ፓስወርድ ክሬት ለማድረግ እናንተ የምትመርጡትን የምታስታውሱትን አሪፍ ሆነ ስትሮንግ ፓተርን ክሬት ብታደርጉ ይመረጣል። ሶ እዚህ ጋር እኔ ራሴን ላይክ እኔ ራሴን ስትሮንግ ፓተርን ክሬት አድርጋለሁ
እናንተም የራሳችሁን ስትሮንግ ፓተርን ክሬት አድርጉ። እዚህ ጋር ያመጣልኛል review your account info you can use these email addresses to sign in letter ይለናል ማለት ነው። እዚህ ጋር ካር የሚለው አካውንት መጥቶልኛል ማለት ነው። እሱን ስክሪንሾት አድርጌ ወይም ደግሞ እናንተ ጽፋችሁ ያዙት። ስክሪንሾት የምታደርጉ ከሆነ ደግሞ ስክሪንሾት አድርጋችሁ ያዙት ማለት ነው። ሶ እኔ ስክሪንሾት አድርጌዋለሁ። ኔክስት ልበለው። ኔክስት ሲል እዚህ ጋር ፕሪቫሲ ኤንድ ተርም የሚላለ እዚህ ጋር ሙሉን ብታነቡት አሪፍ ነው። እኔ አንብቤዋለሁ ከዚህ ቀደም። ለዛ እዚህ ጋር ዝም ብዬ አይ አግሪ ልበል። አይ አግሪ የሚለውን ነካሁት። ሶ ጉግል ሰርቪስስ እያለኝ ነው። ከክሬት እያደረገልኝ ነው አካውንት ማለት ነው። ትንሽ ደቂቃ ብቻ ያስጠብቀኛል። ቼኪንግ ኢንፎርሜሽን ይለኛል። ክሬት አድርጎልኛል። ከታች እንደምታዩት እንግዲህ ሲካር 52396@gmail.com የሚል አካውንት ክሬት አድርጎልኛል ማለት ነው። ሶ እዚህ ጋር አሁን አካውንትን ክሬት አድርጎልኛል። ገብቼ ማየት እችላለሁ። አካውንትን ኢንፎርሜሽኖችን ገብቼ ማየት እችላለሁ ማለት ነው። ሶ ልክ እንደዚህ ክሬት አድርጎልኛል። እዚህ ጋር ምንም አይነት እንትን የለም። አካውንትን ያው ክሬት አድርጎልኛል እንደምታዩት። ሶ እዚህ ጋር አሁን ጉግል አካውንት ላይ ክሬት የምናደርግበትን ፓርት ጨርሰናል። አሁን ደግሞ ዩቲዩብ ላይ እንዴት ክሬት እንደምናደርግ ዩቲዩብ ቻናል እንዴት አድርገን አሪፍ የሆነና ቶሎ ቫይራል የሚወጣልንን ዩቲዩብ ቻናል ክሬት እንዴት እንደምናደርግ አሁን በቀጣዩ የምናይ ይሆናል። እሺ ወደዛው እንሂድ እስቲ። ክሮም ውስጥ ከገባን ኋላ ሰርች ባሩ ላይ እንሄዳለን። ክሮም ውስጥ እንደዚህ ያስገባኛል። ሰርች ባሩ ላይ ከገባን ኋላ youtube.com ብለን ሰርች እንደዚህ እናደርጋለን። እዚህ ጋር እንደምታዩት youtube.com ብላችሁ ሰርች ታደርጋላችሁ ማለት ነው። እዚህ ጋር እንዲህ ሰርች ታደርጋላችሁ። እንደዚህ ያመጣላችኋል ማለት ነው። ግን እዚህ ጋር በትክክል ስላላመጣልኝ እዚህ ጋር 3 ነጥላ ሰረዝ አለች። እሷን በመንካት እቺን 3 ነጥላ ሰረዛን ስትነኩ ልክ እንደዚህ አድ ታብ ቱ ኒው ግሩፕ ምናምን የሚል ሂስቶሪ ዲሌት ብራውዘር ዳውንሎድስ ቡክ ማርክስ ሪካንት ታብስ ሼር ፋይንድ ኢን ፔጅ ምናምን የሚሉ አሉ። እዚህ ታች ጋር መጨረሻ ላይ ከሴቲንግ በላይ በኩል ዲስክቶፕ ሳይት የምትላለች። ዲስክቶፕ ሳይቷን የምንጠቀመው ልክ እንደ ኮምፒውተር እያየን እንድንሰራ ያደርጋል ማለት ነው። ሶ ዲስክቶፕ ሳይቷን እንነካለን። ዲስክቶፕ ሳይቷን ስነካ ልክ እንደዚህ አጥቦና እንደ ኮምፒውተር አርጎ ያመጣልናል። ኮምፒውተር ላይ እንደምንጠቀመው አርጎ ያመጣልናል ማለት ነው። ሶ እዚህ ጋር አሁን እንደ ኮምፒውተር ነው ማሳየን። ሶ እዚህ ጋር በጣም ቀላል ነው ማለት ነው። ከዛ በኋላ እዚህ ጋር አሁን እኛ አዲስ ነው ይሄኛው የኔ አፕል አፕስ የሚለው ስለሆነ አዲስ ነው መክፈት የፈለኩት። ሶ እዚህ ጋር እቺኛዋን ነካለው። አካውንት ምልክት ያለችዋን ነካለው ማለት ነው። ከዛ እሷን ከነካ በኋላ ስዊች አካውንት የምትላለች። ስዊች አካውንት ጉግል አካውንት ከሚለው በታች እዚህ ጋር ኢታች ጋር መጨረሻ ላይ ምን የሚላለኝ ካር የሚለው አዲስ የከፈትኩት የጉግል አካውንት አለኝ። ኖ ቻናል ከስር የሚል ማለት ነው። እዚህ ጋር ከአፕል አፕስ በታች መጨረሻ ላይ ካር የሚለው አዲስ አካውንት አለኝ። ሶ እሱኛውን ነካለው ማለት ነው። እሱኛውን ስነካ ልክ እንደዚህ ያመጣልኛል ማለት ነው። ሰርች ያደረገልኝ ነው። ልክ እንደዚህ ያመጣልኛል ማለት ነው። ትራይ ሰርቺንግ ቱ ጌት ስታርትድ ይለኛል። እና አሁን አዲስ አካውንት ነው አዲስ ዩቲዩብ ቻናል ክሬት ማድረግ ነው የፈለኩት። ሶ እዚህ ጋር አሁን ከክሬት ከሚለው ጎንና ከኖቲፊኬሽን ምልክት ከደወል ምልክታ ጎን ላይ የኔ ቻናል ሲ ፊደል ያለበት አለ። እሱን ነካለው ማለት ነው። እሱን ሲነካ እንደዚህ ያመጣልኛል። ጉግል አካውንት፣ ስዊች አካውንት፣ ሳይን አውት ምናምን የሚላል እዚህ ጋር ከታች ከፕሮፋይል በታች በኩል ማለት ነው። እዚህ ጋር ያው ክሬት ኤ ቻናል የሚላል ክሬት ኤ ቻናል የሚለውን ነካለው። ሶ ክሬት ኤ ቻናል የሚለውን ነካለው ማለት ነው። ክሬት ኤ ቻናል ካመጣልኝ በኋላ how you will appear ይለኛል። እዚህ ጋር አሁን select picture ይለኛል። ፎቶ ማስገባት ትችላላችሁ። የአካውንታችሁን ነው የቻናላችሁን አይደለም። ሶ አያስፈልግም። እዚህ ጋር ክሬት ኤ ቻናል የሚለውን ካንሲል ከሚለው በታች ነካለው ማለት ነው።
ላይክ እዚህ ጋር እንደምታዩት ያመጣልኛል ማለት ነው። እዚህ ጋር ምንም አይነት ቪዲዮ የለኝም። አዲስ ነው ክሬት የማደርገው ቻናል። በተጨማሪም ደግሞ ምንም አይነት የፖስትኩት ፎቶ ምናምን የለም። አሁን ነው የከፈትኩት አካውንቱን። ሶ እዚህ ጋር ሁለት ነገሮች አሉ። ሞር አባውት ዲስ ቻናል የምለው አለ። ሞር አባውት ዲስ ቻናል የምትለውን ስነካው እንደዚህ ያመጣላችኋል። ሊንካችሁን 23 2026 አሁን እንደከፈትኩት ያሳያል ማለት ነው። ሶ እኔ እዚህ ጋር ኮስቱማይዝድ ማድረግ ነው የፈለኩት ማለት ነው። እዚህ ጋር ኮስቱማይዝ ቻናል የሚለውን እነካለሁ ማለት ነው። ማናጅ ቪዲዮ የሚለውን እንዳትነኩ ቢኮዝ ገና ቪዲዮ አልለቀቃችሁም። ሶ ኮስቱማይዝ ቻናል የሚለውን ትነካላችሁ ማለት ነው። ኮስቱማይዝ ቻናል የሚለውን ስትነኩ ላይክ እንደዚህ ያመጣላችኋል ማለት ነው። ላይክ እዚህ ጋር ዌልካም ቱ ዩቲዩብ ስቱዲዮ የሚል አለ። ዩቲዩብ ስቱዲዮ አፕሊኬሽን ስልካችሁ ላይ ካለ ወደ ዩቲዩብ ስቱዲዮ ኖርማል እንዳይመራችሁ ሄዳችሁ ዩቲዩብ ስቱዲዮ የሚለው አፕሊኬሽን ላይ ሴቲንግ ውስጥ ባክግራውንዱን ማጥፋት ባክግራውንድ ሊንክ የሚለውን ታጠፋላችሁ እና እዚህ ጋር በክሮም ላይ ብቻ ትገባላችሁ ማለት ነው። እዚህ ጋር ዌልካም ቱ ዩቲዩብ ስቱዲዮ ይለኛል። ሶ ኮንቲኒው እለዋለሁ። ላይክ እዚህ ጋር እንደሚታዩት ያመጣልኛል ማለት ነው። እዚህ ጋር እንደሚታዩት ካመጣልያችሁ አሁን ቻናላችሁን ክሬት አድርጋችሁ የምትጨርሱበት ባነር ኢሜጅ የምታስገቡበት የተለያዩ ነገሮችን ሎጎ የቻናላችሁን ሎጎ የምታመጡበት ነው። ሶ የምታስገቡበት ነው። ሶ እዚህ ጋር አሁን እኔ ባነር ኢሜጅ እላለሁ። ሶ ባነር ኢሜጅ እናንተ አሁን ራሳችሁ ማዘጋጀት ትችላላችሁ። እኔ ግን ራሴን ማዘጋጀት አልፈለኩም። ሶ ምን አደርጋለሁ ማለት ነው። እዚህ ጋር ለጂሜል አስገባዋለሁ ማለት ነው። ጂሜል እንዲገባና ጂሜል እንዲሰራልኝ አደርጋለሁ። አሁን በጂሜል እንዴት አድርጌ ባነር እንደሚሰራ ብቻ ተመልከቱ። ባነር ሎጎ የዲስክሪፕሽን ታይትል ታጎችን ሁላ እንዴት አድርጌ ከጂሜል እንደምወስድ ብቻ ተመልከቱ። አሁን እዚህ ጋር ወደ ጂሜል ልሂድ። ኦኬ ወደ ጂሜል አስገብቶኛል ማለት ነው። ሶ እዚህ ጋር አስክ ጀሚና የሚለውን ነክቼ ልክ እዚህ ጋር የምታዩትን ጽሁፍ ጽፋለሁ ማለት ነው። ጊቭ ሚ ዩቲዩብ ቻናል ባነር ኤንድ ሎጎ ካልኩ በኋላ ኢትስ አባውት ካርስ ብዬ ጽፍለታለሁ ማለት ነው። ስለ ካሮች እንደሆነ ነግረዋለሁ። እናንተ የራሳችሁን ቻናል ኮንተንት መክፈት የፈለጋችሁትን የቻናላችሁን ኮንተንት ታስገቡለታላችሁ። ሶ እኔ እዚህ ጋር እንደዚህ ኢትስ አባውት ካርስ ብዬ ከነገርኩት በኋላ እሱ ሎጎውንና ባነሩንና ሎጎውን በተጨማሪም ደግሞ የዩቲዩቡን ማለቴ የዩቲዩብ ቻናልን ስም ይሰጠኛል ማለት ነው። ሶ እዚህ ጋር እንደዚህ ልክለታለሁ። እዚህ ጋር ከላኩለት በኋላ እዚህ ጋር ክሬቲንግ ዩር ኢሜጅ ይለኛል ማለት ነው። ኢሜጅን ክሬት እያደረገልኝ ነው። እዚህ ጋር እንደምታዩት ነው። በጣም አሪፍ እና የሚገርም ስም ያለው ባነር ሰጥቶኛል ማለት ነው። እና ስሙም ደግሞ ግራሽፍት ሴንትራል የሚል ነው ማለት ነው። የሚገርም ባነር ነው። ሶ ይሄኛውን ባነር ሴቭ አደርገዋለሁ። ሶ ሴቭ ካደረኩት በኋላ እዚህ ጋር ዳውንሎዲንግ ፉል ሳይዝ ይለኛል። ሶ እዚህ ጋር ሴቭ አድርጎልኛል ማለት ነው። ሶ ወጥቼ ደግሞ እስቲ ሎጎ እንዲሰጠኝ ልጠይቀው ማለት ነው። ኦኬ እዚህ ጋር እስቲ ክሬት ሎጎ ብዬ ልጻፍለትና ልላክለት እሱም ሎጎውን ራሱ ክሬት ያደርግልኛል ማለት ነው። ሶ እዚህ ጋር ክሬት ሎጎ ብዬ ሰጥቼዋለሁ ትእዛዝ። ሶ እዚህ ጋር ክሬቲንግ ዩር ኢሜጅ ይለኛል ማለት ነው። ሶ እዚህ ጋር የሚገርም ሎጎ ክሬት አድርጎልኛል ማለት ነው። ግራሽፍት ሴንትራል የሚል አሪፍ የካር ምናምን አድርጎበት የሚገርም ሎጎ ክሬት አድርጎልኛል። ሶ እሱንም ዳውንሎድ ላድርገውና ዳውንሎዲንግ ፉል ሳይዝ ይለኛል። ሶ ዳውንሎድ ያደርግልኛል እና ዳውንሎድ ካረኩኝ በኋላ ኢሜጅ ዳውንሎድድ። ሶ እዚህ ጋር ዲስክሪፕሽን እንዲሰጠኝ ልጠይቀው። ዲስክሪፕሽን ጊቭ ሚ ዲስክሪፕሽን ብዬ ልጠይቀውና እሱም ዲስክሪፕሽኑን ይሰጠኛል ማለት ነው። ሶ እዚህ ጋር እንደምታዩት ዲስክሪፕሽኑን አምጥቶልኛል። እዚህ ጋር ቻናል ዲስክሪፕሽን ይላል። ዌልካም ቱ ግራሽፍት ሴንትራል ይለኛል ማለት ነው። እዚህ ጋር የሚገርም ዲስክሪፕሽን አምጥቶልኛል። ሶ እናንተ አንብባችሁት እንትን ማለት ትችላላችሁ። እኔ እዚህ ጋር ከዌልካም ቱ ግራሽፍት ቻናል ዩር አልቲሜት ዲስክሪፕሽን ፎር
ኤቭሪቲንግ አውቶሞቲቭ ይላል ማለት ነው። ሶ እዚህ ጋር ከዌልካም ቱ ከሚለው ጀምረ እስከ መጨረሻኛው ሴሌክት አድርጌ ኮፒ አድርጓለሁ ማለት ነው። በኋላ ፔስት እዛ ፔጁ ላይ ለማድረግ ሶ እዚህ ጋር እስቲ ኮፒ ላድርገው። ሶ እዚህ ጋር ሴሌክት እያደረኩት ነው። ሴሌክት አድርጌዋለሁ እዚህ ጋር እስከመጨረሻው ሰብስክራይብ ኤንድ ሂት ዘ ቤል አይከን ቱ ስቴይ አፕዴት የሚላለ እሱን ኮፒ አደረኩት ማለት ነው። ሶ እስቲ ወደ ፔጁ እንመለስ። ዲስክሪፕሽኑን ሎጎውንም ሁሉን ነገር እዚህ ጋር ባነሩን አፕሎይድ የሚለውን ስትነኩ እዚህ ጋር አፕሎይድ የሚላለ አፕሎይድ የሚለውን ስትነኩ ባነሩን አፕሎይድ ያደርግላችኋል ማለት ነው። ሶ እዚህ ጋር ፎቶዎችን መምረጥ እያለኝ ይገኛል። ሶ እዚህ ጋር እኔ የቅድም ስክሪንሾት ማለት ሴቭ ያደረኩትን ሎጎ መርጬ ባነሩን ደን እለዋለሁ ማለት ነው። ላይክ እንደዚህ ያመጣል። እናንተ እዚህ ጋር ማጥበብ አለባችሁ ብዙ እንዲታይ ስለምትፈልጉ ላይክ እንደዚህ ነው ማለት ነው። ኮምፒውተር ላይ ላፕቶፕ ላይ ምናምን የምታየው ልክ እንደዚህ ነው። በጣም በአሪፍ ሁኔታ ክሬት አድርጎልኛል ጀሚናይ። ሶ እዚህ ጋር ደን የምትለዋን ነካለሁ። ደን የምትለዋን ስነካ ላይክ እንደዚህ ጨርሶልኛል ማለት ነው። የሚገርም እንግዲህ እዚህ ጋር እንደምታዩት የሚገርም ባነር ሰጥቶኛል። ባነር ኢሜጅ የሚገርም ነው። ሶ ሪሙቭ ቼንጅ የሚላለ ሪሙቭ ለመቀየር ከፈለጋችሁ ቼንጅ የሚለውን መንካት አለባችሁ። ማጥፋት ከፈለጋችሁ ሪሙቭ የሚለውን ነክታችሁ ማጥፋት ትችላላችሁ። ሶ እዚህ ጋር አሁን ፒክቸር የሚለው ጋር እዚህ ጋር ሎጎውን አፕሎድ ማለት አለብኝ። ቀደም ጀሚናይ የሰጠኝን ፒክቸር የሎጎ ፒክቸር ማለት ነው። እሱን እዚህ ላይ ካት አድርገው አፕላይ የማድረግላችሁ ይሆናል። ያው ቅድም የሰጠኝ ጀሚናይ የሰጠኝ ፎቶ አለ እሱን ወስጄ እዚህ ላይ አፕሎድ አድርጌዋለሁ። ሶ ጀሚናይ የሰጠኝ ይሄኛውን ሲሆን ይሄኛው ነው በጣም ሰፋ ያለና ሁለት ነው። ሶ እኔ ኤዲት አድርገው ቆርጬው ብቻ አንዱን እዚህ ላይ አስገባዋለሁ ማለት ነው። እዛው በፋይል መቁረጥ ትችላላችሁ። ሶ እኔ በፋይል ነው ለመቁረጥ እና የምጠቀመው በፋይል ቆርጬ ሴቭ እለዋለሁ ማለት ነው። ላይክ እዚህ ጋር እንደምታዩት በፋይል ቆርጬው አንዱን ትንሽ አድርጌ ሴቭ አደርገዋለሁ ማለት ነው። እኩል አድርጋችሁ ብትቆርጡት ይመረጣል። ያው ላይክ እንደዚህ እኩል አድርጋችሁ ከቆረጣችሁ በኋላ ሴቭ ትሉታላችሁ። ያው ሴቭድ ኢሜጅ ሰክሰስፉል ብሎኛል። ሶ ገብቼ አፕሎድ የሚለውን ነካለሁ። አፕሎድ የሚለውን እንደነካው እዚህ ጋር አምጥቶልኛል ማለት ነው። የቆረጥኩት ኢሜጅ አለ። ሶ እሱን ነካለሁ ማለት ነው። እዚህ ጋር ኢሜጁን አምጥቶልኛል። ይሄው በሚገርም ሁኔታ አስገብቶልኛል። እናንተ ማስተካከል ትችላላችሁ እዛው ላይ ዙም ኢን ዙም አውት እያደረጋችሁ። ሶ ደን እላለሁ ነው ጨርሻለሁ። በሚገርም ሁኔታ የሚገርም የዩቲዩብ ሎጎ ሰጥቶኛል ማለት ነው። የሚገርም የዩቲዩብ ሎጎ ሰርቻለሁ። ሶ እሱንም ቼንጅ ማድረግ ትችላላችሁ፣ ሪሙቭ ማድረግ ትችላላችሁ። እዚህ ጋር የዩቲዩብ ቻናሌ ስም ይለኛል። ሶ እኔ የቅድም የዩቲዩብ ቻናሌ ስም ሌላ ነው እንዳያችሁት እሱን እዛ ጋር አስገባለሁ። ዲስክሪፕሽን የሚላለ ዲስክሪፕሽኑ ላይ ቅድም እሱ የሰጠኝን ፔስት ማድረግ ይችላል። እዚህ ላይ ፔስት አደርግለታለሁ ማለት ነው። ሶ ዲስክሪፕሽኑን ፔስት አድርጋለሁ። በጣም በአሪፍ ሁኔታ ነው። ሶ የዩቲዩብ ቻናልን ስም እዚህ ጋር አለ። የዩቲዩብ ቻናልን ስም ኮፒ ማድረግ ይችላል ማለት ነው። የዩቲዩብ ቻናልንም ስም እዚህ ጋር ካር የሚለውን አጥፍቼ ቅድም እሱ የሰጠኝን ግራሽፍት ሴንተር የሚለውን አስገባለሁ ማለት ነው። ሶ ኢሜይልን ቀይርልኛል። እኔ ኢሜይልን መቀየር አልፈልግም። ሶ እዚህ ጋር ጨርሻለሁ ማለት ነው። ቻናል የቻናል ሊንክም አለኝ እዚህ ጋር ሊንክ አድ ክሬት አዲስ ሊንክ ክሬት አድርግ ይላል እና አልፈልግም። ኢሜይል አስገባ ይላል። ኢሜይላችሁን ማስገባት ትችላላችሁ። እዚህ ጋር ደግሞ ቪዲዮ ወተርማርክ ይላል። አንድ ሰው ቪዲዮአችሁን እያየ እዚህ ጋር ቀይዋ ቦታ ላይ የእንትን ያመጣላችኋል የቻናላችሁን ሎጎ ያመጣላችኋል። ሶ እናንተ እሱን ሲነካ ሰብስክራይብ አድርግ ይላል ማለት ነው። እሱን ማድረግ ትችላላችሁ። አፕሎድ ስትሉ እዚህ ጋር ሎጎውን አፕሎድ አደርግለታለሁ። ላይክ እንደዚህ አፕሎድ ነው። ልክ እንደዛ ያመጣልኛል። ኤንድ ኦፍ ቪዲዮ የሚላለ ኮስቱም ስታርት ታይም
ኤንተር ቪዲዮ የሚል አለ። ሶ እኔ ኤንድ ኦፍ ቪዲዮ የሚለውን መርጫለሁ። ሶ ኤንድ ኦፍ ቪዲዮ ላይ ይሁን። ከዛም በተጨማሪ ላይክ እንደዚህ አሁን ክሬት አድርጌ የሚገርም የዩቱብ ቻናል ክሬት አድርጌ ጨርሻለሁ ማለት ነው። ሶ እዚህ ጋር ፐብሊሽ ይላለሁ ማለት ነው። ቼንጅስ ፐብሊሽድ ጎቱ ቻናል የሚል አለ። እንግዲህ ቻናልን ጨርሶልኛል ማለት ነው። ሶ እዚህ ጋር ስነካ ወደ ቻናል ላይ ያስገባኛል፣ ወደ ዩቱብ ቻናል ላይ ያስገባኛል ማለት ነው። በሚገርም ሁኔታ እንግዲህ ቻናልን ክሬት አድርጎልኛል ማለት ነው። ዋው የሚገርም ነው። ሶ እዚህ ጋር ቪዲዮዎችን እስካሁን አልፖስትኩም፣ አሁን ነው። ዲስክሪፕሽኑ እንደምታዩት የሚገርም ነው። ሎጎው ምናምን ፕሮፋይል ፒክቸሩ የሚገርም ነው። ባነሩ የሚገርም ነው። ሶ ቪዲዮዎችን አፕሎድ ማድረግ እችላለሁ። ክሬት ኮንተንት ኦን ኤኒ ዲቫይስ የሚል አለ። በቃ የሚገርም ዩቲዩብ ቻናል ክሬት አድርጎልኛል ማለት ነው። ሶ ልመለስና ላይክ እዚህ ጋር ክሬት እንዳደረጋችሁ አሁን የምትሄዱት ወደ ነው ካላችሁ እዚህ ጋር ትመጣላችሁ ማለት ነው። ዳሽቦርድ የሚለውን ስትነኩ ቻናል ዳሽቦርድ የሚል አለ። ስለ ቻናላችሁ አንዳንድ ነገሮችን የምታስተካክሉበት ሴቲንግ ነው። ስለ ሴቲንጉ ደግሞ በሌላ ቪዲዮ ዲቴል አድርጌ የሚሰራላችሁ ይሆናል እና ይሄኛው ፓርት 1 ይሁን። በፓርት 2 ደግሞ የምታስተካክሉትን 3 ስቴፕ ቬሪፊኬሽኖችን እንዴት አድርጋችሁ ቬሪፋይ እንደምታደርጉ፣ ስልካችሁን ቬሪፋይ እንደምታደርጉ፣ አናዘር ደግሞ የተለያዩ ሴቲንግ ላይ መግባት ያለባቸው አዶች፣ ታጎች፣ ኪወርዶችን ሁላ እንዴት እንደምታስገቡ የማሳያችሁ ይሆናል። በዛ ቪዲዮ እስክንገናኝ ድረስ መልካም ቆዩልኝ።